የድምፃዊ ሃጫሉ ሁንዴሳ ወንድም ዝምታውን ሰበረም። ሐውልቱ የድራማው አካል ነው ሲል በጽኑ ኮንኖታል። የሃጫሉ ወንድም የሰበረው ዝምታ ምንድነው? ሐውልቱን የድራማው አካል ነው ያስባለው ምክንያትስ ምን ይሆን የሚለውን በዝርዝር ውስጥ አካተን ይዘናል፣ እናስደምጣችኋለን። የታዋቂው ድምፃዊ ሙሐመድ አህመድ የክብር መታሰቢያም ሞዛይክ አርት ተመረቀም። ምርቃቱ ምን ይመስላል የሚለውንም የምንነግራችሁ ይሆናል። ፖሊስ በነሰራዊት ፍቅሬ ክስ ምርመራውን አጠናቀቀም። በምን መልኩ አጠናቀቀ የሚለውን እንነግራችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና እንዲሁም አስተማሪ የሆኑ ታሪኮችን ወደ እናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። የታዋቂው ድምፃዊ ሙሐመድ አህመድ የክብር መታሰቢያ ሞዛይክ አርት ተመረቀም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢትዮጵያ ሙዚቃ ደማቅ አምባሳደር ለሆነው ለጋሽ ሙሐመድ አህመድ ሞዛይክ አርት በይፋ መርቀዋል። ይህ መታሰቢያ በከተማዋ እንዲቆም የተደረገው አንጋፋው አርቲስት ለሀገራዊ አንድነት፣ ለሰላምና ለኪነ ጥበብ እድገት ላበረከተው የማይተካ ሚና እውቅና ለመስጠት ታስቦ ነው። ሙሐመድ አህመድ የኪነ ጥበብ ጉዞውን በ1950ዎቹ አጋማሽ በክብር ዘበኛ ኦርኬስትራ ውስጥ የጀመረ ሲሆን በተለይም በ60ዎቹና በ70ዎቹ የኢትዮጵያ ሙዚቃ ወርቃማ ዘመናት ውስጥ የትዝታ ስልት ንጉስ በመባል ስሙን በታሪክ መዝገብ ላይ በደማቅ ቀለም አስፍሯል። በተለይ ሰላም የተሰኘው የሙዚቃ ስራው የሀገር ፍቅርንና አንድነትን በመስበክ ረገድ በህዝብ ዘንድ እንደ ብሔራዊ መዝሙር የሚታይ ከፍተኛ ተወዳጅነትን ያተረፈ ነው። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ የሚሉት የእርሱ የዜማ ስንኞች ዛሬም ድረስ በብዙዎች ልብ ውስጥ የታተሙ ናቸው። ድንቅ የጥበብ ሰው ሙሐመድ አህመድ በህይወት እያለ እንዲህ አይነት ታላቅ ክብርና እውቅና መሰጠቱ ለወጣቱ የኪነ ጥበብ ትውልድ ከፍተኛ መነሳሳትን ከመፍጠሩም በላይ አንጋፋ ባለሙያዎችን በህይወት እያሉ የማክበርን አዲስ ባህል የሚያጎለብት ነው። አርቲስቱ በተለይም እረመላ በተሰኘው የሙዚቃ አልበሙ የኢትዮጵያን ባህልና ዜማ በዓለም አቀፍ መድረኮች በማስተዋወቅ ረገድ ግንባር ቀደም ተጠቃሽ መሆኑ ይታወቃል። ወደ ቀጣዩ መረጃችን እናመራለን።